Hello, my name is Tenish, and in this short video, I will walk you through how to build a real-time digital clock using HTML, CSS, and JavaScript ማለት ነው. Okay, so this project is perfect for beginners and teaches you how to work with the DOM. DOM ማለት document object model ማለት ነው. So document object model ማለት it is just a tree-like structure ነው. So that represents the content of the web page in the browser ማለት ነው. And we will see the JavaScript timing functions ማለት ነው. Okay. So before we get started with HTML, the content part, let me see የሆነ simple የሆነ ዌብሳይት ማለት ነው ኮንተንት ማለት ነው the 15 best website exams ሚል just ቴክስት ነገር አለ ከዛ ከላይ የሆኑ ቴክስቶች እንደተደረደሩ አሉ and እዚህ ጋርም የሆነ ቴክስት so this is just the content structure ማለት ነው የዌብ ፔጁ so እንደዚህ አይነት ነገሮችን HTML ላይ ኮንተንቶችን እናስቀምጣለን ከዛ ለዛ እዚህ ጋር ለራሴ አንድ HTML ፋይል አዘጋጅቻለሁ ከዛ CSS አለኝ ይሄ ደግሞ የሚይዘው ላይክ ይሄን አሁን ባክግራውንዱ ፐርፕል ነገር ነው ሶ ይሄኛው ዋይት ነው ቴክስቱ ዋይት ነው እዚህ ጋር ደግሞ ቴክስቱ ብላክ ነገር ነው ሶ እንደዚህ ስታይል ለማድረግ የሆነ ቪዥዋላይዝ ለማድረግ ብቻ ለማሰማመር ስንፈልግ CSS እንጠቀማለን for that purpose I created here CSS file ማለት ነው ከዛ ጃቫስክሪፕታችን ደግሞ ፔጃችንን ዳይናሚክ ለማድረግ I mean እዚህ ጋር አሁን ክሊክ ሳደርግ I'm gonna like የሆነ some page ጋር ምናምን ሶ ሪያክት በምናደርግበት ጊዜ የሆነ ምላሽ እንዲሰጠን ስፈልግ በዚህ ኬዝ ጃቫስክሪፕት እንጠቀማለን ፔጃችንን ዳይናሚክ ለማድረግ ማለት ነው ኦኬ ሶ ሪል ታይም ዲጂታል ክሎክ ለመስራት we start with a simple HTML page እዚህ ጋር shift እና አንድ ነካለው just ይቺን ኤክስክላሜሽን ማርክ ስትመጣ እሷ ላይ ኢንተር ሳደርግ ይሄ HTML ቦይለር ፕሌት ይባላል ምንድነው በቃ የትኛውም ዌብ ፔጅ ዌብሳይት መሰራት ሲጀምር ከዚህ ነው የምንጀምረው ይሄ ጀስት የሆነ ቦይለር ፕሌት ነው መጀመሪያ ላይ የምንሰራው ነገር ሁሉም ተመሳሳይ ስለሆነ አንዴ ነው የምናመጣው ማለት ነው ምንድነው እዚህ ጋር የምናየው ዶክመንት ታይፕ ነው ዶክመንት ታይፑ HTML ነው የሚል ነው ከዛ እቺ ታይትል የምትለዋ እቺ ታይትል ማለት አሁን እዚህኛው ዌብሳይት ላይ ብናይ the word stream blog የምትላለች እንደዚህ አይነት ወርድ ብራውዘራችን ላይ ሲመጣ ፔጃችን እንዲያሳይ የምንፈልጋትን ነገር እዚች ላይ እንጽፋለን ማለት ነው ፎር ነው በቀላሉ ክሎክ ብዬ ልለፋው ኦኬ ከዛ we create the body ውስጥ in our body ማለት ነው inside body አንድ div container create ላድርግና ከዛ እዛ ውስጥ አንድ h1 create ላድርግ ኦኬ my h1 will contain ሰዓቱ የሚያሳይ ነገር ይሆናል ሶ ከዛ በፊት ግን id ክሎክ ምትል ክሬት አደረኩኝ ይህ ማለት እቺን ክሎክ የምፈልጋት በኋላ ላይ ጃቫስክሪፕት ላይ የሆነ ፋንክሽናሊቲ አድ ማድረግ ስፈልግ እቺን id ጠራና h1 ላይ ማድረግ የምፈልገውን ኢፌክት አደርጋለሁ ማለት ነው ሶ እዚህ ጋር ክሎኬን 0 and 0 ብዬ ፎር ናው ላስቀምጠው ኦኬ ከዛ በኋላ ምንድነው እንትን አሁን CSS እና ጃቫስክሪፕቱን ማገናኘት አለብኝ ከHTML ጋር ከስትራክቸሩ ጋር ሶ እዚህ ጋር CSS-ን ቀድሜ አገናኘዋለሁ ሊንክ ስለው ታጉን ያመጣልኛል ሶ እዚህ ጋር ዶት ስላሽ ስትሉት እዚህ ጋር ፋይሎች ውጭ ያሉት ይመጣሉ እነዛን አገናኘው ኔክስት ደግሞ ጃቫስክሪፕቴንም ማገናኘት ፈልጋለሁ ሶችን ስክሪፕት በምትል ታግ ነው የምናገናኛት ሶ እዚህ ጋር ገብተን ሶርስ አትሪቢዩት አለን ሶ ዳት ስላሽ ስክሪፕት ስትሉት ይመጣላችኋል ሶ አሁን አገናኘው ማለት ነው ኔክስት ወዴት ነው የምቀጥለው ስታይል ወደ ማድረግ ከመሄድ በፊት ለሚሾ ዩ እዚህ ጋር ስትራክቸራችን ምን እንደሚመስል ክሎክ ነው 00 ይላል ጀስት ባክግራውንድ ዋይት ነው ሶ ይሄንን አሁን ልቀይረው ባክግራውንዱን ጽሁፉንም ልቀይር ኦኬ እሺ ከዛ በፊት እቺን ኮንቴነሬን እንዳገኛት እዚህ ጋር ክላስ ኔም ልስጠውና ስታይል ላረክስ ልሄድ ስለሆነ ክሎክ ኦኬ ሳምቲንግ ክሎክ ኮንቴነር ልበላትና በኋላ ላይ ይጠቀማል ኦኬ እሺ በመጀመሪያ ታጎችን ስንጠራ ቦዲ ምናምን ነው ዶት ምናምን አንልም ቦዲ እንልና ማለትም የታጉን ስም ብቻ አምጥተን ነው ስታይል የምናደርገው ኦኬ CSS ላይ ስንመጣ ማለት ነው ኦኬ ማርጂን 0 ልበል አሁን m0 ስል ማርጂን 0 ብሎ ያመጣልኛል ያንን አድቫንቴጅ ተጠቀሙ ቶሎ እንድጽፍ ያደርገናል ሃይቱን 100 ቪው ሄይት ማለት የሚታየውን የስክሪኑን የቪውን 100 ያክል እንዲያሳየኝ ባክግራውንድ ከለር ማለት BG ከለር I'm gonna say and then
ያ ከዛ እዚህ ጋር ኦኬ ይሄንን ሳምቲንግ ወደ ብላክ የሚያደላ ከለር መረጥኩለት and display flex justify content center and align item center እነዚህ አይተሞቹን ሴንተር ጋር እንዲያመጣልኝ ለማድረግ ነው። ዲስፕሌይ ፍሌክስ የሚለው አሁን የተለያዩ ኮንቴነሮች ቢኖሩ ወደ ጎን እነሱን ለመደርደር ነው ዲስፕሌይ ፍሌክስ የምንጠቀመው ማለት ነው። ኦኬ ሌላ ፎንት ፋሚሊ ሙሉ እንትን ላይ ያለውን አንድ አይነት የሚያደርግልኝ እሺ ይሄንን የመጀመሪያውን ልምረጥ። ኔክስት ምንድነው የምናደርገው? አሁን ክላስ ኔም ስንጠራ ሲኤስኤስ ላይ ዶትን በመጠቀም ነው። የመጀመሪያው ታግ ስለሆነ ነው ስሙን ብቻ የጠራ ነው። አሁንም ይሄው h1 ታግን ፈልጋታለሁ። ፎንት ሳይዝ 4 ring this means like by default ብራውዘራችን የሚሰጠው ፎንት ሳይዝ አለ የሱን 4 እጥፍ እንደማለት ነው። 4 RVM ስንል ነው ማለት ነው። ከለሩም ደግሞ ሳምቲንግ ዌት ነገር ቢሆን አሪፍ ነው because ባክግራውንዴ ወደ ብላክ ስለሚያደላ ጽሁፉ እንዲታይልኝ እንደዛ ነው። ኦኬ እሺ እዚህ ጋር መምረጥ እችላለሁ። ያ እሺ ይሄ ከለር ይሁን እሱ ኦኬ። አሁን ስታይል አደረግን። እዚህ ጋር ሴቭ እናርግና ብራውዘራችን ላይ ምን እንደሚመስል ደግሞ ሄደን እንየው። ያ ዩሲ ባክግራውንዴን ቀየርኩት፣ ከዛ ከለሩን ቀየርኩ። ወይ እንደዚህ ጋር ደግሞ አላይን አይተም ዲስፕሌይ ኮንተንት ሴንተር ምናምን ያልኳቸው እዚህ ጋር ሰዓቱን ሴንተር ላይ ያመጡልኝ ማለት ነው። አሁን ይሄ በቃ ጀስት ስታቲክ ፔጅ ነው፣ ምንም ነገር የለውም፣ አይንቀሳቀስም፣ እንዲሁ እንደመጣ ነው የሚታየው። ሶ ይሄንን አሁን የሚንቀሳቀስ ነገር ሪል ታይሙን ካረንት ታይሙን ዲስፕሌይ እንዲያደርግልኝ ስለምፈልግ አሁን ኔክስት የምቀጥለው ወዴት ነው? ወደ ጃቫስክሪፕት ነው ማለት ነው። ኦኬ ሶ ወደ ጃቫስክሪፕት ፋይላችን ጋር እንሂድና እዚህ ጋር function update clock የሚል አንድ ፈንክሽን ክሬት አደርጋለሁ። ከዛ እዚህ ውስጥ አንድ ቫሪያብል ኮንስት ናው የምትል ላስቀምጥ። እቺን ቫሪያብል የምፈልጋት ኦብጀክቴን ዴት የሚለውን ሪል ታይም ላይ ያለውን አሁን ካረንት ታይሙን እቺ ቫሪያብል ላይ ለመያዝ ነው የምጠራት ማለት ነው። ኦኬ and then እነዚህን ኮንስት hours ልበልና ናው ማለት ያቺን ኦብጀክት ዴት ኦብጀክትን የምትይዘው ቫሪያብል ነች። ሶ ዶት ጌት አወርስ በማለት ከዚህ ከኦብጀክቱ ላይ ይቺን አወር የምትለዋን አወራን ፓርት ብቻ አገኛታለሁ ማለት ነው። ሶ ይቺን ፓርት ወደ ስትሪንግ ቀይራታለሁ አንደኛ ነገር። ከዛ በኋላ ስትሪንግ ኦብጀክቲን ጠራና ወደ ስትሪንግ ቀይራለሁ። ኤንድ ዶት ፓድ ስታርት እላለሁ። ይሄ ፓድ ስታርት ማለት በሁለት ቫሪያብሎች ብቻ እንዲያሳይልኝ ስለፈለኩ ነው ማለት ነው። እና 0 ያደርግልኛል ከሌላቸው አይ ሚን ላይክ አንድ ሰዓት ከሆነ 0 ብሎ እንዲያስቀምጥልኝ ዲስፕሌይ እንዲያደርግልኝ ስለምፈልግ ነው። ሶ አሁን ይቺን ኮፒ ላድርጋትና the same thing for minute and also for second ሰራለሁ ማለት ነው። ሶ እንዲህ ላውርድና ቫሪያብላቸውን ብቻ ልቀይር። እዚህ ጋር minutes instead of get hours get minutes እንላለን ማለት ነው። yes and to string part start which is the same ይሆናል። ኦኬ እዚህ ጋርም seconds instead of get hours get seconds ያ ሶ አሁን እነዚህን እያንዳንዱ ቫሪያብሎችን ያዝናቸው። ሶ ኮንስት ካረንት ታይም ደግሞ የሚይዝ አንድ ቫሪያብል ላይ ያሳይናል። ካረንት ታይም which is equals to the way I want to show ማለት ነው። ይሄን string $sign ቫሪያብሎቹን በዚህ አይነት ወይ ኤክስፕረስ ማድረግ is more better than ይሄ ኮንካቲኔት ለማድረግ ፕላስ ምናምን ከምንጠቀመው ይሄኛው የምንጠቀመው ሞር የተሻለ ነው ማለት ነው። ሶ ይሄንን ሜትድ ነው የምንጠቀመው እኔ ፎር ናው። ከዛ በኋላ እዚህ ጋር ኮለን ያስፈልገኛል መሀል ላይ። ከዛ አሁንም ሌላኛውን ሚኒትስ የሚለውን ቫሪያብል እንጠራለሁ። ከዛ አሁንም በመሀላቸው ኮለን ፈልጋለሁ ኤንድ ከዛ $sign ኤንድ የመጨረሻው ቫሪያብል ሰከንድስ የሚል ነው ማለት ነው።
ሶ በዚህ አይነት ወይ ዲስፕሌይ እንዲያደርግልኝ ነው የምፈልገው። ሶ አሁን ምንድን ነው ማድረገው ኤችቲኤምኤል ጋር ሄጄ ዶክመንት የሚል ይሄ ቅድም ዶም ማለት ዶክመንት ኦብጀክት ሞዴል ስንል ትሪ ላይክ ስትራክቸር ነው አላለም። እያንዳንዱ ለምሳሌ ታጎች ምናምን እንደ አንድ ኖድ ነው የሚቆጠሩት። ፎር ናው ዶክመንት እዚህ ያለኝ ዶክመንት ኤችቲኤምኤል ውስጥ ዶክ ታይፕ ቅድም ኤችቲኤምኤል ነው አላለም። እዛ ዶክመንት ውስጥ ጌት ኤለመንት ባይ አይዲ ነው ማግኘት የምትፈልገው ማለት ነው። ምክንያቱም ቅድም እዚህ ጋር አይዲ በየ ክሎክ የምትል አስቀምጫለሁ። ይሄንን ነው አሁን ስታቲክ የነበረውን ዳይናሚክ ላደረገው ነው ማለት ነው። ባይ አይዲ ክሎክ የምትል ቆይ የአይዲዋን ስም ደግሞ ከዛ ክሎክ ብዬ አስቀምጣለሁ ማለት ነው። ይችን ክሎክ ታገኝልኝ እና ምንድነው የምታደርግልኝ የእሷን ቴክስት ኮንተንት ኬት ነው የምትወስድልኝ ይቺ ካረንት ታይም የምትል ቫሪያብል ላይ እያስቀመጥናትን ይሄንን ሪል ላይ ወይም ካረንት ታይሙን ዲስፕሌይ የሚያደርገውን ቫሪያብል ኮንተንት እንዲሆን ያደርጋል ማለት ነው። ካረንት ታይም ልና እዚህ ጋር ጨርሳለሁ። ሶ አም ደን ዊዝ ማይ ዲፋይኒንግ ማይ ፈንክሽን። ከዛ በኋላ ምንድን ነው የሚሆነው አሁን ታይም እንደምታውቁት ይቀያየራል አይደለም ማለት አንዴ ባለበት ቁጭ አይልም። ሶ ሴት ኢንተርቫል ላርግና እንጠቀምና ኢንተርቫሉ አፕዴት ክሎክ የምትል ፈንክሽን በየ1000 ሚሊ ሰከንድ ዊች ሚንስ ኤቭሪ 1 ሰከንድ እንደማለት ነው። በየ1 ሰከንዱ ፈንክሽኗን ይጠራል። ሶ አፕዴት ክሎክ ትጠራለች። ከዛ በኋላ ዲስፕሌይ እያደረገ ይቀጥላል ማለት ነው። ሶ ያ ኢንተርቫል እንጠቀማለን to run this function every 1000 milliseconds that is every second ማለት ነው። so the time stays live ይሆናል። okay and yeah that's it we have built a functional የሆነ real time clock using pure HTML CSS and JavaScript ማለት ነው። okay so we are done with the JavaScript function ምንድነው እዚህ ጋር ፈንክሽናችን አለ። ፈንክሽናችን ምንድነው የሚያደርገው እቺን ዴት የምትል ኦብጀክት ኮል ያደርጋታል። ከዛ እያንዳንዱን በቫሪያብል ወደ ቫሪያብል ላይ አሳይን አደረኳቸው። እዚህ ጋር አወሩን አገኛለሁ ሚኒቱን ኤንድ ሰከንዱን ሶስቱንም ወደ ስትሪንግ ቀየርኩኝ። ከዛ በሁለት ስትሪንግ ብቻ ደግሞ ዲስፕሌይ እንዲያደርግ አደረኩኝ። ሶ ካረንት ታይሜን በዚህ አይነት ወይ ዲስፕሌይ ማድረግ ፈለኩ። ኢፍ ዩ ዋንት እዚህ ጋር ዶትም ማድረግ ትችላላችሁ ኦር ሳምቲንግ እንደዚህ መጀመር ትችላላችሁ። this is the way I prefer to like display ማለት ነው። ከዛ በኋላ ምን አደረኩኝ አይዲን አገኘውና ያንን ኤችቲኤምኤል ጋር ኮኔክት ያደረኩትን እዛ ላይ ዲስፕሌይ እንዲያደርግ አደረኩኝ ማለት ነው። let me save this one for now and ሪዛልቱን እናያለን ማለት ነው። okay አሁን ሪፍሬሽ ባደረገው this is the exact time ነው የሚያሳየው ማለት ነው 17 ሰዓት ከ35 ደቂቃ and then በየሰከንዱ አፕዴት እያደረገ ፈንክሽኑ ሪኮል ስለሚያደርግ እያንዳንዱ ሰከንድ አያመልጠንም። ሪል ታይም የሆነ ዲጂታል ክሎክ ሰራም ማለት ነው። if you want you can add a lot of things ምናምን so for now this it real time የሆነው ነገር እናያለን ማለት ነው። okay thank you for watching that's it